እሺ ሰላም ወደ ትሬዲንግ ከመግባታችን በፊት አንድ ነገር ሰብስክራይብ ገብቻለሁ ደስ ብሎኛል። እንዲሁም ደግሞ አጠቃላይ በእነዚህ ሁለት ቪዲዮዎች 6 ቪዲዮ ስላገኘሁ ተመችቶኛል። በጣም ይመቻችሁ። አመሰግናለሁ። ይሄን ነው ልል የምችለው። ለማንኛውም ወደ ጉዳያችን ስንገባ ዛሬ የወሰድኩት ትሬድ ይህንን ይመስላል። ይህ ትሬድ የወሰደበት ኦልሞስት 1 ሰዓት ራሱ ነው። እንደው ላይክ በጣም በዛ ቢባል 40 ደቂቃ አነሰ ቢባል ከ30 አያልፍም እርግጠኛ ነኝ። ለማንኛውም ይሄ የወሰድኩት ፔር ያው ጎልድ ነው የምወስደው እኔ። ስለዚህ ይሄንን ትሬድ ስወስድ ሁለት ትሬድ ነበረ። አንደኛው ፕላን ተደርጎ አንደኛው ደግሞ አክሲደንታል ባየሁት ነገር ፕሮባቢሊቲው ከፍተኛ ይሆናል ብዬ ያሰብኩትን ነበር እና ስወስድ እንደሚታየው እጅግ በጣም ደስ በሚል ሁኔታ ነው ከአንደኛው ይልቅ የወሰድኩት። በመጀመሪያ የወሰድኩት እዚህ ጋር ስመጣ ዴይሊ ባይዝ አላየሁም፣ ግን ዊክሊ ባይዝ ላይ አይቼ ነበር። ያው ጎልድ ፌር ቫልዩ ጋፕ ቴስት አድርጎ ወደ ታች ይመለሳል ብዬ ነበር ያሰብኩት። እናም ያም ሆኗል ብዬ አስባለሁ። ምክንያቱም በዴይሊው ላይ ስናይ አፕ ትሬንድ ነበረ ገና ከሌሊት ገና ከመነሻው ጀምሮ። ምክንያቱም ያው ትራምፕ እና ፖለቲካው አለ፣ አሜሪካ እና ፖለቲካ አለ። ያን ይመስል ነበር። በዛ ምክንያት አፕ ትሬንድ ነበር የሄደው እና አንድም ስጠብቀው የነበረ ያው እንደተለመደው ብዙ ጊዜ ሲያጋጥመኝ ለንደን ስዊፕ ተደርጎ ሰደንሊ ወደ ታች የሚወርድ ነው። ልክ አሁን እንዳለፈው ጃንዋሪ ዛሬ ስንት ነው? ጃንዋሪ 2 ማለት ነው። ጃንዋሪ 2 አርብ ላይ እንደተፈጠረው ሰደንሊ ባይሆንም ግን በጣም አሪፍ በሚሆን ሁኔታ ነበር ሄደው። ያው ለንደን አይን ስዊፕ አድርጎ ወደ ታች ሄደ። ለምን እንደወሰድኩት እዚህ ጋር ኮንፍሉዌንሶች አሉ። አንደኛ ኮንፍሉዌንስ እዚህ ጋር በጣም ኦርደር ብላኮች እጅግ በጣም የወራረዱ ናቸው ማለት ነው። እጅግ በጣም ኦርደር ብላኩ የሚያሳየው ብዙ ሴለሮች እንደዚህ በትልቅ ዲስፕሌስመንት ሲሆን ብዙ ሴለሮች ሴል ባዮች እንደገቡ ያስታውቃል እና እሱን ነበር በመጠበቅ ያሳለፍኩት እና ባይ ዘ ታይም ኮምፒውተሬን ስከፍት እዚህ አካባቢ ነበረ። ስለዚህ ይቺኛዋን ተጠራጥሬያት ነበር። ያም ሆኖ ካለፈ በኋላ እዚህ ጋር ያለው የዚህን ኦርደር ብላክ አየሁት። ስለዚህ ይቺኛዋን ኦርደር ብላክ በመጠቀም ማርኬቱ ሚቲጌት አድርገውት ወደ ታች ይሄዳል ብዬ ነበር ያሰብኩት። ይቺኛዋን ኦርደር ብላክ ይቺኛዋን መጦ እዚህ ጋር ተች አድርጎ ወደ ታች ይሄዳል ብዬ ነበር ያሰብኩት፣ ግን አልነበረም። ጠበቅኩትና ስዊፕ አድርጎት ወደ ታች ተመለሰ። ሲመለስ ግን በዲስፕሌስመንት ነበረ። ያ ዲስፕሌስመንትን ሰጥቶኛል፣ ፌር ቫልዩ ጋፕ ሰጥቶኛል። እዚህ ጋር እንደምታዩት ፌር ቫልዩ ጋፕ ከዚች እና ይቺኛዋን ፌር ቫልዩ ጋፕ ሰጥቶኝ ነበር እና ይህን ፌር ቫልዩ ጋፕ ያው እዚህ ጋር ልግባ በዛ ላይ ደግሞ ቾፒ ማርኬት ነበር ያለው በጣም ለተወሰነች ደቂቃ ኦልሞስት በጣም ለተወሰነ ደቂቃ ለምሳሌ 1 2 3 4 0 1 2 4 5 6 7 8 ኦልሞስት ለ9 ደቂቃ ያክል ይቺ ያው ቾፒ ማርኬት ነበረች። ግን ሰደንሊ ይቺኛዋ እድሜ ለዚች ካንድል ትሬድ እንድገባ ያደረኩት እዚች ጋር ነው። ተች አድርጋ ስትመለስ ቀጥታ እዚህ ጋር ነው የገባሁት እና ሬሽዮዬ 3.75 ነበረ። በ0.5 ሎት ሳይዝ ነበር የገባሁት
ያው ፈንድ አካውንት ነው። 0.5 ሎት ሳይዝ ነው የገባው እና አሪፍ መጥቶልኛል። ግን በዛው ልክ አጋጣሚ ትሬድ የወሰድኩበትን ስናይ እዚህ ጋር ሊኩዲቲ አለች እና ሊኩዲቲ ችማ ሊኩዲቲ ስዊፕ አድርጎ ይወጣል ሳይሆን ሀሳቤ የነበረው ይሄንን ኦርደር ብላክ ከዚህ ጋር የጀመረውን ኦርደር ብላክ ተች አድርጎ ይሄዳል ብዬ ነበረ። ግን ባይ ዘ ታይም የኔ ቴክ ፕሮፊት እንትን እንዳለ አየሁት። ይቺንም አየኋት። ድንገታዊ ነው በቃ ድንገታዊ። ከዛ ግን ለምን ትንሽ እንትን አልለውም ብዬ ነበር። ከዛ ያው ሜታ ትሬደር ላይ ነው የምወስደው እና ይቺኛዋን እዚች አካባቢ በቃ ወሰድኩ በ0.5 እና በ1 በአንድ ሎት ሳይዝ ወሰድኩ። በአጠቃላይ 3 ትሬድ ነበረ እና እነዚህን ትሬድ ያው እንትን አደረኩ ቴክ ሳደርግ በቃ ሄደልኝ። እንግዲህ እዚህ ጋር ነበር እንግዲህ አሁን እንደምታዩት ማርኬቱ እዚህ ጋር ደርሷል። ግን እኔ እዚህ ጋር ነበረ ምክንያቱም ብዙ ብር ነበር ያገኘው። ያው የተወሰነ ጥሩ ገንዘብ ነበር ያገኘው። ሶ በዛ ምክንያት በቃ እዚህ ጋር ዘጋው ተውኩት አለቀ ማለት ሶ የዛሬ እንትን ይሄን ይመስላል። ፒክ ያደረኳቸው ትሬዶች እዚህ ጋር ናቸው። እናም አሪፍ ትሬድ ነበር የዛሬው። ያው ሰኞ ሰኞ ይቀናኛል ግን ቢሆንም ይሄን ሳምንት እናያለን። ሶ አመሰግናለሁ ስለተከታተላችሁኝ።